ለማስኩሊኒቲ እና ለፌሚኒቲ እዚህ ካልቸር ውስጥ ይሄ ነው የሚባል ትክክለኛ ዴፊኒሽን የለንም። ግን ደግሞ በተለይ ማስኩሊኒቲን ስትመለከቱ በጣም ተደጋግሞ የሚወራ ነገር ነው፣ በተለይ ደግሞ በዚህ ዘመን። ግን ይሄ ነው የሚባል ክሊር ዴፊኒሽን አይሰጧችሁም ሰዎች ስትጠይቁ ማለት። ከዲሲፕሊን ጋር ያገናኙታል፣ ከኢሞሽናል ኮንትሮል ጋር፣ ከፕሮቪዥን ወይ ደግሞ ከጥንካሬ ጋር፣ ከፕሮቴክሽን ጋር። ምንም እንኳን ማስኪሊን የሆኑ ሰዎች እንደሱ አይነት ባህሪ ቢያሳዩም ግን ደግሞ ማስኪሊኒቲ ያ ነው ማለት አይደለም። ልክ አንድ ጉንፋን የታመመ ሰውዬ ሲያስላይታችሁ ማሳሉ ነው ጉንፋኑ እንደማለት ነው። ኖ ማሳሉ የጉንፋኑ ምልክት ነው። ሲያስል ሲያስነጥስ ጉንፋን እንደያዘው ማሳያ ነው እንጂ ጉንፋኑ ራሱ አይደለም። ጉንፋኑ ውስጥ ያለ ጀርም ነው፣ ስራውን እየሰራ ያለ ጀርም ማለት ነው። እና ምን ለማለት ፈልጌ ነው፣ እነዚህ ነገሮች ኢሞሽናል ኮንትሮል፣ ዲሲፕሊን፣ ፕሮቫይድ ማድረግ፣ ፕሮቴክት ማድረግ ምናምን ሲምፕተም ናቸው እንጂ የማስኩሊኒቲ ምልክት ናቸው እንጂ ኤግዛክትሊ ማስኩሊኒቲ አይደሉም። ሰው ማስኩሊኒቲ ምንድን ነው? እስካሁን ፈልጌ ያገኘው ጥሩ ዴፊኒሽን የምለው ማስኩሊኒቲ ለነገሮች አቅጣጫ መስጠት መቻል ነው። ዳይሬክሽን መስጠት። አስቡት፣ ለስሜታችሁ ዳይሬክሽን ስትሰጡ ኢሞሽናል ኮንትሮል ነው። ለጊዜያችሁ፣ ለገንዘባችሁ፣ ለኢነርጂያችሁ፣ ለጉልበታችሁ አቅጣጫ ስትሰጡ ደግሞ ዲሲፕሊን ነው። ለሰዎች አቅጣጫ ስትሰጡ ሊደርሺፕ ነው። እና ከማስኩሊኒቲ ጋር የሚገናኙ ነገሮች በሙላ በብዛት አቅጣጫ መስጠት ጋር ይገናኛሉ። ማለት ለሆነ ነገር ለእናንተ ለሰዎች ለሪያሊቲ አቅጣጫ መስጠት፣ ከኬዮስ ኦርደር ማውጣት መቻል ማለት ነው። እና ሰዎች መጥተው ዲሲፕሊን ነው ማስኩሊኒቲ ሲሉ፣ ለምሳሌ አሁን ብጠይቃችሁ ማስኩሊኒቲን በአንድ ሴንቴንስ ግለጹ ብላችሁ በአንድ አረፍተ ነገር ፕሮባብሊ የምትሉት ፕሮቫይድ ማድረግ እና ፕሮቴክት ማድረግ ምናምን ነው። ግን ያ የምትሉት አንድ ካልቸር ውስጥ ስላደግን ነው እና አንድ አይነት ይሄ ካልቸር ላይ ደግሞ ተደጋግሞ የተነገረ ነገር ስለሆነ ነው። ግን ደግሞ ኤግዛክትሊ ማስኩሊኒቲ ያ አይደለም። ያ የማስኩሊኒቲ ምልክት ነው። እና ብዙ ሰዎች ኢንተርኔት ላይ ግራ ሲጋቡ ታያላችሁ። ይሄ ነው የሚባል እንኳን ዴፊኒሽን ሳይዙ ለማስኩሊኒቲ ስለ ማስኩሊኒቲ ማለት እና ሰው ከጠይቃችሁ ማስኩሊኒቲ ምንድን ነው ብለው ወይ ደግሞ እስከዛሬ እናንተ ኪሪየስ ከነበራችሁ ይሄ ነው ማስኩሊኒቲ ማለት ለነገሮች አቅጣጫ መስጠት መቻል ነው። ለምንም ነገር አቅጣጫ መስጠት ከቻላችሁ ፕሬሸር እያለ አቅጣጫ መስጠት ከቻላችሁ ወደዛ አቅጣጫ እየሄዳችሁ ወይ ደግሞ ለዛ ነገር አቅጣጫ እየሰጣችሁ ግን አውትሳይድ ፕሬሸር ካለ እና ያንን ፕሬሸር ተቋቁማችሁ አቅጣጫ መስጠት ከቻላችሁ ያ ነው ማስኩሊኒቲ። I hope it makes sense.